በአምስተኛው ክፍለ ዘመን የአክሱም መንግስት በዓለም ላይ ካሉ አራት ታላላቅ ኃያላን መንግስታት አንዱ በነበረበት ወቅት 9 እንግዳ ሰዎች ወደ ኢትዮጵያ ምድር ዘለቁ። እነዚህ ሰዎች ስደተኞች ነበሩ፣ ነገር ግን ተራ ስደተኞች አይደሉም። የያዙት ሀብት ወርቅ ወይም አልማዝ ሳይሆን መላው የኢትዮጵያ ታሪክን፣ ቋንቋን፣ ባህልን ለዘላለም የሚቀይር ሚስጥራዊ እውቀት ነበር። ከሮም ግዛት እስከ አክሱም ተራሮች በገደል ላይ የታነጹ ገዳማት በዓለም ላይ እጅግ ጥንታዊ የሆኑ ወንጌላትን ከጀርባቸው አሉ። እነዚህ 9 ቅዱሳን እነማን ናቸው? ለምንስ ተሰደዱ? ዛሬ የምናያት ኢትዮጵያ ላይ አሻራቸው ምን ያህል ጥልቅ ነው? በዚህ ቪዲዮ ሁሉንም ሚስጥሮች እንፈታለን። አብራችሁን ቆዩ። ታሪኩ የሚጀምረው በ451 ዓመተ ምህረት ነው። በወቅቱ በነበረው የኬልቄዶን ጉባኤ ምክንያት በክርስትናው ዓለም ትልቅ ክፍፍል ተፈጠረ። እነዚህ 9 አባቶች ተዋህዶ የሚለውን አስተምሮ በመደገፋቸው በሮም ግዛት ከፍተኛ ስደትና ጫና ደረሰባቸው። በዚያን ጊዜ ኢትዮጵያ የነጻነትና የሃይማኖት መጠጊያ ነበረች። በንጉስ አላሚዳ ዘመን እነዚህ ቅዱሳን ከአውሮፓና ከመካከለኛው ምስራቅ ተነስተው ወደ አክሱም መጡ። መምጣታቸው ግን ለጸሎት ብቻ አልነበረም፣ ትልቅ ተልእኮ ነበራቸው። ለመሆኑ ግን 9 ቅዱሳን እነማን ናቸው? እስኪ በአጭሩ እናያቸው። አንደኛ አባ አረጋዊ ወይም አባ ዘሚካኤል ደብረ ዳሞን የመሰረቱት አባት ናቸው። ሁለተኛ አባ ገሪማ በዓለም ላይ እጅግ ጥንታዊ የሆነው ወንጌል በአንድ ቀን የጻፉ አባት ናቸው። ሶስተኛ አባ ጰንጠሌዎን፣ አራተኛ አባ ሊቃኖስ። እነዚህ ሁለት አባቶች በአክሱም ላይ ታላቅ ተጋድሎን አድርገዋል። አምስተኛ አባ ፍፄ፣ ስድስተኛ አባ ጉባ፣ ሰባተኛ አባ አሊፍ፣ ስምንተኛ አባ ጽህማ፣ ዘጠነኛ አባ ይማታ። እያንዳንዳቸው በተለያዩ የሀገሪቷ ክፍሎች ገዳማትን ያቆሙና ትምህርትን ያስፋፉ ናቸው። 9 ቅዱሳን ወደ ኢትዮጵያ ሲመጡ ትልቁን ስራ የሰሩት በስነ ጽሑፍ ዘርፍ ነው። መጽሐፍ ቅዱስን ከግሪክ ወደ ግዕዝ ቋንቋ ተርጉመዋል። ይህ ደግሞ የግዕዝ ቋንቋ እንዲበለጽግና የኢትዮጵያ ስነ ጽሑፍ እንዲያብብ መሰረት ጣለ። ዛሬ በዩኔስኮ የተመዘገበውና በሳይንቲስቶች ዘንድ ጥንታዊነቱ የተረጋገጠው የአባ ገሪማ ወንጌል ለእነዚህ ቅዱሳን ትጋት ትልቁ ምስክርነት ነው። አስቡት፣ ዓለም በጨለማ ውስጥ በነበረችበት ወቅት በኢትዮጵያ ተራሮች ላይ የእውቀት ብርሃን ይበራ ነበር። ሌላው አስገራሚ ስራቸው ገዳማዊ ሕይወትና ስነ ህንጻ ማስተዋወቃቸው ነው። ለአብነት ያህል አቡነ አረጋዊ የመሰረቱት የደብረ ዳሞ ገዳም ብንወስድ በገደል ላይ የታነጸና በገመድ ብቻ የሚወጣበት አስደናቂ ቦታ ነው። ይህ ጥበብ ኢትዮጵያውያን ተራሮች እንደ ምሽግና እንደ ጸሎት ቦታ እንዲጠቀሙ አስተምሯቸዋል። 9 ቅዱሳን ከ1500 ዓመት በፊት ወደ ኢትዮጵያ ቢመጡም ዛሬ ድረስ በየገዳማቱ በየመጻሕፍቱና በሰዎች ልብ ውስጥ ያው ናቸው። ያለ እነሱ አስተዋጽኦ የኢትዮጵያ ጽነ ጽሑፍ ታሪክ እንዳይደምቅም ነበር። እናንተስ ከ9 ቅዱሳን ውስጥ ይበልጥ የገረማችሁ የትኛው ነው? ወይም የትኛውን ገዳም ጎብኝታችሁ ታውቃላችሁ? አስተያየታችሁን በኮሜንት አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እንዲህ አይነት ታሪካዊ ቪዲዮዎች እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።